እዚህኛው አፕሊኬሽን ላይ ደግሞ እንዴት ዶላር መስራት እንደምንችል በዚህ ቪዲዮ አሳያችኋለሁ። ላይክ እና ፎሎ በማድረግ ጀምሩ። የመጀመሪያው መንገድ እዚህ ጋር ኮይን ፋርም በማድረግ መስራት ትችላላችሁ። ፋርም ያደረጋችሁትን ይህንን ኮይን በመጠቀም ደግሞ እዚህ ጋር እንደምትመለከቱት ሌቭላችሁን በማሳደግ 0.05 ዶላር በየሌቭሉ ይሰጣችኋል። ሌላው ደግሞ ይህችን የዳይስ ምልክት ነክታችሁ ወደ ላይቭ ከገባችሁ በኋላ ይህንን ፕረስ ያደረጋችሁ ልክ እንደዚህ ኮይን በመሰብሰብ በቀላሉ ሌቭላችሁን ማሳደግ ትችላላችሁ። ሌላው ደግሞ እዚህ ጋር ፍሬንድ ያደረጋችኋቸው ሰዎች ጊፍት ይሰጣችኋል። እሱን ጊፍት እዚህ ጋር ሪሲቭ እያላችሁ መቀበል ትችላላችሁ። ሌላው ደግሞ እዚህ ጋር ኢንቫይትስ የሚለውን ትነኩና ይህንን ሊንክ ለሰዎች በመላክ በእናንተ ሊንክ አንድ ሰው ሲገባላችሁ 0.1 ዶላር ታገኛላችሁ። በዚህ መልኩ የሰበሰባችሁትን ዶላር ወጪ ለማድረግ ደግሞ ዊዝድሮ የሚለው ውስጥ ትገቡና እዚህ ጋር ዊዝድሮ ኦል የሚለውን ትነካላችሁ። ከዛም እዚህ ጋር የዩኤስዲሲ አድሬስ እንድታስገቡ ይጠይቃችኋል። ባይናንስ ላይ ወይም ደግሞ እናንተ የፈለጋችሁት ኤክስቼንጅ ላይ ገብታችሁ አድ ፈንድ የሚለውን ትነኩና ኦን ቼን የሚለውን በመምረጥ ዩኤስዲሲ ብላችሁ እዚህ ጋር ሰርች በማድረግ ይህንን ARC20 የሚለውን አድሬስ ኮፒ አድርጋችሁ እዚህ ጋር በመምጣት ፔስት ካደረጋችሁ በኋላ ዊዝድሮ የሚለውን ስትነኩት እዚህ ጋር ኮንፊርም የሚመጣላችኋል። ኮንፊርም የሚለውን በመንካት በቀላሉ ማውጣት ትችላላችሁ ማለት ነው። እዚህ ጋር ያለውን የሬድ ፓኬት ዶላር ደግሞ 10 ዶላር ሲደርሱና ሌቭላችሁ ደግሞ 30 ሲደርሱ በቀላሉ ወጪ ማድረግ ትችላላችሁ ማለት ነው። የዚህን አፕሊኬሽን ሊንክ እዚህ ጋር በምትመለከቱት ቴሌግራም ቻናል አስቀምጬላችኋለሁ። ቼክ አድርጉ። ተጨማሪ ጥያቄ ካላችሁ ደግሞ ኮሜንት ላይ ጻፉልኝ። ይመቻችሁ።